ስለ ኤሌክትሪክ መኪና ዲሲ ቻርጂንግ ወይም ደግሞ ፋስት ቻርጂንግ ይሄንን ያውቃሉ? እንግዲያውስ በዛሬ ፕሮግራማችን 4 ወሳኝ የሆኑ ነጥቦችን ይዘንላችሁ ቀርበናል። ይከታተሉ። ሰላም ማርኮን መኪና አስመጪዎች ነን። ሰላም አምላክ ነኝ። በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ምሩቅ ሲሆን እንዲሁም ደግሞ በማርኮን መኪና አስመጪ ድርጅት ውስጥ የቴክኒክ ክፍል እንዲሁም ደግሞ የሾሩም ማኔጀር ነኝ። ስለ ኤሌክትሪክ ተሽከርካሪ ትምህርታዊ መረጃዎች እንዲደርሱት ከፈለጉ ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ዲሲ ቻርጀር እና ኤሲ ቻርጀር ልዩነቱ ምን እንደሆነ እናያለን። ዲሲ ቻርጀር ማለት አንደኛ የምናገኘውም ፋስት ቻርጅ ስቴሽኖች ጋር ነው። ዲሲ ቻርጀር ወይም ደግሞ በሌላ ቋንቋ ፋስት ቻርጅ ይባላል ማለት ነው። ኤሲ ማለት ደግሞ በቤታችን ኖርማል ከቆጣሪያችን ላይ የምናገኘው የኃይል መጠን ነው። ዲሲ ቻርጀሮች ለባትሪያችን በመጀመሪያም ተመቻችቶ የተቀየረ የኃይል መጠን ስለሆነ ቻርጅ በምናደርግበት ጊዜም አንደኛ ፈጣን ነው ማለት ነው። ኤሲ ቻርጀሮች ግን በቤታችን ቻርጅ ስናደርግ ኦንቦርድ ቻርጀራችን ጋር መቀየር ይፈልጋል ማለት ነው። መኪናችን ጋር ያለ ኦንቦርድ ቻርጀር አለ። በዚህ ዲቫይስ አማካኝነት ኤሲ ፓወሩ ወደ ዲሲ ይቀየራል። ምክንያቱም ባትሪያችን የሚቀበለው በዲሲ መልክ ስለሆነ ማለት ነው። ዲሲ ቻርጀሮች ግን ምንም አይነት ኦንቦርድ ቻርጀር መቀየር አይጠበቅባቸውም። ኃይሉ መጀመሪያም ለባትሪያችን ተስማሚ ተደርጎ ስቴሽን ላይ ሬዲ ስለተደረገ ያንን ነው ቻርጅ የምናደርገው ማለት ነው። በዚህም መንገድ ዲሲ ቻርጀር በ30 ደቂቃ ውስጥ ከ23 እስከ 30 ደቂቃ ውስጥ አንድ መኪና ፉል ቻርጅ ማድረግ ይችላል። ዲሲ ወይም ደግሞ ፋስት ቻርጅ ስቴሽኖች ጋር ሄደን ቻርጅ በምናደርግበት ጊዜ እነዚህን 4 ነጥቦች የምናደርግ ከሆነ ኤሌክትሪክ ባትሪያችንን ረጅም ጊዜ እንዲያገለግል ማድረግ እንችላለን። አንደኛ፣ በየቀኑ ወይም ደግሞ በተደጋጋሚ ፋስት ቻርጅ ስቴሽኖች ጋር እየሄደን ማድረግ የለብንም። ይህም ምክንያቱ በዚህ ምስል ወደ 3 ነጥቦችን እናነሳለን። አንደኛ፣ ፋስት ቻርጅ ስቴሽኖች ጋር ስንሄድ ኦልሬዲ ለባትሪያችን ዝግጁ የሆነ የኃይል መጠን ያለው ማለትም ባትሪያችን በዲሲ ነው ኃይል የሚቀበለው እና ኦልሬዲ ዲሲ ሆኖ የተዘጋጀ ኃይል ነው ያለው። ሁለተኛ፣ የቻርጅ ስቴሽኖች የኃይል መጠናቸውም ከፍ ያለ ነው። ከ50 እስከ 350 ኪሎዋት የኃይል መጠን አላቸው ማለት ነው። ኪሎዋት ማለት በዓለም አቀፍ ስታንዳርድ ወይም ደግሞ በዓለም አቀፍ የኤሌክትሪክ ኃይልን ለመግለጽ የምንጠቀምበት መግባቢያ የሆነ ቋንቋ ነው። ስለዚህ 20 ኪሎዋት አለ ማለት 30 ኪሎዋት አለ ማለት የኤሌክትሪኩን የኃይል መጠን ነው እየገለጽን ያለ ነው ማለት ነው። ሁለተኛ ነጥቡ ምንድነው? ቻርጅ ስቴሽኖች ጋር ያለው የኃይል መጠን ከፍተኛ ስለሆነ ይህም ደግሞ በተደጋጋሚ በምናደርግበት ጊዜ የኤሌክትሪክ ባትሪያችንን ይጎዳብናል ማለት ነው። ሶስተኛ፣ እነዚህ ቻርጅ ስቴሽኖች ከፍተኛ ኃይል ያላቸው ስለሆኑ ከ23 ደቂቃ እስከ 30 ደቂቃ በሚሆን ጊዜ መኪናችንን ፉል ቻርጅ ያደርጉልናል ማለት ነው። ሁለተኛ፣ ኤሌክትሪክ መኪናችንን ቻርጅ ማድረግ ያለብን እስከ 80% ብቻ ነው። ማለትም ኤሌክትሪክ መኪናችን ቻርጅ ማድረጊያቸው እዚህ ጋር እንደምትመለከቱት በዚህኛው ጋር ነው ዲሲውን ቻርጅ ልናደርግ የምንችለው። ኤሌክትሪክ መኪናችን እስከ 80% ቻርጅ በማድረጋችን 2 ጥቅሞችን ማግኘት እንችላለን። አንደኛ፣ ሪጀነሬቲቭ ብሬኪንግ የሚባል ሲስተም አላቸው። ሪጀነሬቲቭ ብሬኪንግ ማለት ምንድነው? ኤሌክትሪክ መኪናችንን ከእንቅስቃሴ ኃይል ባትሪያችን ቻርጅ ማድረግ እንዲችል ማድረግ ነው። ይሄ ማለት ምንድነው? ኤሌክትሪክ መኪናችንን እያሽከረከርን በስፒድ እየሄድን ከሆነ በፍጥነት ስፒዱን ከቀነስ ነው መጀመሪያ ያወጣነውን ኃይል መጠን በመቆጠብ አይባክንም ማለት ነው። ያንን ኃይል ሴቭ በማድረግ ባትሪያችንን ቻርጅ ማድረግ ይችላል ማለት ነው። ሁለተኛ ደግሞ ጊዜ ነው። ይሄ ጊዜ ማለት ምንድነው? ኤሌክትሪክ መኪናችን እስከ 80% ቻርጅ ስናደርግ የሚወስደው የፍጥነት ጊዜና ከ80 በኋላ እስከ 100% ያለው የጊዜ መጠን የተለያየ ነው። ማለትም እስከ 80% ይፈጥናል። ከ80 በኋላ 100% ስናደርግ ኦልሞስት እስከ 80% ያለውን እጥፍ የሆነ ጊዜ ይወስድብናል ማለት ነው። ይህንን እንደምሳሌ በአንድ እግር ኳስ ስቴዲየም እንውሰደው። አንድ እግር ኳስ ስቴዲየም መጀመሪያ ቀድሞ የሚገባ ሰው ብዙ አማራጮች አሉት፣ ቶሎ ወንበር ማግኘት ይችላል ማለት ነው። ቆይቶና መጨረሻ ላይ የሚገባው ስቴዲየም ላይ የሚገባው ተመልካች ግን ቦታ ለማግኘት ብዙ ይፈልጋል ማለት ነው። በተመሳሳይ መልኩም ኤሌክትሪክ መኪኖችን ቻርጅ ስናደርጋቸው ከ80% በኋላ ሲሆን ረዥም ጊዜ ይወስድብናል ማለት ነው። የራሱን ቦታ አግኝቶ ቻርጅ ለማድረግ ረዥም ጊዜ ይወስድብናል። ሶስተኛ፣
ኤሌክትሪክ መኪናችንን ቻርጅ የምናደርግበት ስቴሽን ላይ እየተጠቀምን ያለነው የኃይል መጠን ቼክ ማድረግ ይኖርብናል ማለት ነው። ይህ ማለት BYD ሴጉል 40 ኪሎዋት ነው በዲሲ ቻርጅ መደረግ ያለበት። እኛ ግን ቻርጅ ስቴሽን ጋር ሄደን በ80 ኪሎዋት ወይም ደግሞ በ100 ኪሎዋት ቻርጀር መኪናችንን ቻርጅ የምናደርገው ከሆነ ይህም ባትሪያችን ላይ ተጽዕኖ ያመጣብናል ማለት ነው። ምክንያቱም ምንድነው ኤሌክትሪክ መኪናዎችን ቻርጅ በምናደርግበት ጊዜ ባትሪያችን ላይ የተለያዩ ሴል የሚባሉ ክፍሎች አሉ። እነዚህ ሴሎች ናቸው ኤሌክትሪክ ኃይልን ስቶር የሚያደርጉት ወይም ደግሞ የሚሰበስቡልን ማለት ነው። እነዚህን ኃይል ተሸካሚ ክፍሎች ከፍተኛ የሆነ ኃይል ማለትም ስታንዳርዱ ከወጣለት በላይ ኃይል የምንሰጣቸው ከሆነ ባትሪውን እንጎዳዋለን ማለት ነው። እነዚህ ክፍሎች እየተጎዱ ሄዱ ማለት ኦቨርኦል አጠቃላይ የባትሪውን እድሜ ላይም ተጽዕኖ ያመጣብናል ማለት ነው። ስለዚህ ቻርጅ በምናደርግበት ጊዜ በተቻለን አቅም ስቴሽን ጋር ያለውን የኃይል መጠን ቼክ ማድረግ ይኖርብናል ማለት ነው። ማለትም ከመኪናችን ስታንዳርድ በላይ ከፍ ያለ ፓወር ከመጣብን ባትሪያችንን ስለሚጎዳብን ማለት ነው። በተመሳሳይ መልኩ ቶዮታ BZ4Xም ራሱ አምራቹ ማክሲመም ብሎ ያስቀመጠው የቻርጅ መጠን 75 ኪሎዋት ነው በዲሲ ቻርጅ ማለት ነው። እኛ ከዚህ ከፍ ባለ 150 የምናደርገው ከሆነ የባትሪያችንን ሴል እንጎዳለን። የባትሪውንም ረጅም ጊዜ የማገልገል እድሜው ላይም ተጽዕኖ ይኖረዋል ማለት ነው። አራተኛ ኤሌክትሪክ መኪናችንን ቻርጅ ስናደርግ በተቻለ መጠን ለፀሐይ ያልተጋለጠ ማድረግ ይኖርብናል። ማለትም ከላይ ሽፋን ነገር ልንሰራለት ጥላ ውስጥ ሊሆን ይገባል ማለት ነው። ይህም የሆነበት ምክንያት ምንድን ነው? ኤሌክትሪክ መኪኖችን ቻርጅ በምናደርግበት ጊዜ ኃይል ተሸካሚዎች ላይ ከፍተኛ የሆነ ሙቀት እንዲመጣ ያደርጋል ፀሐይ ላይ በማድረጋችን። ይህ ከፍተኛ የሆነ የሙቀት መጠን ደግሞ ኃይል ተሸካሚ የባትሪ ሴሎቻችን ላይ ጉዳት ሊያመጣብን ይችላል። ይህም ደግሞ ተጨማሪ የሆነ ሌላ ወጪ ያመጣብናል ማለት ነው። በዚህም ምክንያት ኤሌክትሪክ መኪኖቻችንን ቻርጅ በምናደርግበት ጊዜ በተቻለ መጠን ጥላ ውስጥ ማድረግ ይኖርብናል ማለት ነው። ለፀሐይ ያልተጋለጡ ማድረግ ይኖርብናል። ባይዘወይ የነዚህ የስቴሽን ላይ የፋስት ስቴሽን ተጽዕኖ የሚታየው በተደጋጋሚ በሆነ ጊዜ ነው እንጂ እኛ ስኬጁል አድርገን ወይም ፕሮግራም አድርገን ፋስት ባስፈለገን ጊዜ ረዥም ኪሎ ሜትር ልንሄድ ሆኖ በመሃል ፋስት ካስፈለገን ወይም ደግሞ በየወሩ 3 ቀን ልናደርግ እንችላለን። በዚህ አይነት መንገድ የምንጠቀም ከሆነ ምንም አይነት ተጽዕኖ አይመጣብንም። ግን ደግሞ ኤሌክትሪክ መኪናችንን በየቀኑ የምናደርግ ከሆነ እስከ 100% ቻርጅ የምናደርግ ከሆነ እንዲሁም ደግሞ ከኤሌክትሪክ ቻርጀራችን ከፍተኛ የሆነ ከመኪናው ካፓሲቲ ከፍተኛ የሆነ ቻርጅ የምናደርግበት ከሆነ ኤሌክትሪክ ባትሪያችን ላይ ተጽዕኖ ያመጣብናል ማለት ነው። የዛሬው ፕሮግራማችን ይህን ይመስል ነበረ። ይህን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እኛ ጋር ሲመጡ የተለያዩ ብራንድ መኪኖችን ለስራ፣ ለቤት እንዲሁም ደግሞ ለድርጅት የሚሆኑ የተለያዩ ብራንድ መኪኖችን ይዘን እንጠብቅዎታለን። እኛ ጋር ሲመጡ 20/80፣ 30/70፣ 40/60 እንዲሁም 50/50 የባንክ ብድሮችን አመቻችተን እንጠብቅዎታለን። የእኛን አገልግሎት ለማግኘት ከታች በማያስቀምጥላችሁ ስልክ ቁጥር ይደውሉ። ማርኮኖች ነን። ነገም አብረን እንሰራለን።